ዝም አትበለው ስበከው ይለኛል ዝም አትበለው ዘምረው ይለኛል ዝም አትበለው ዘምረው ይለኛል ዝም አትበለው ተርከው ይለኛል ዝም አትበለው ተርከው ይለኛል ዝም አትበለው ያጋንንትን ስራ በምድሬ ያለው ገልብጠው ይለኛል ዝም አትበለው በዚህ ማንም ትልቅ የለም እሱ ብቻው ትልቅ ነው እዚህ የተገኘነው እሱን ለማክበር ነው ለማየት ለመመልከት ለማስተዋል ለምን ማለት ንጉሡን ክብር የሚገባው ለማለት ክብር የሚገባ የተወደድክ አባት በኪዳን ያዳንከን አንተ ነህ ጉዳያችን አንተ ነህ የኛ ጉዳያችን እናከብር እናመልክ ባለ ታሪክ አረከን የምናወራውን ሰራህልን የምንናገረውን ሰራህልን የሚቆጠር ነገር አሳየህን ስሙ ይባረክ እግዚአብሔር የመውጣት ጊዜ ለሁላችሁ ሆኗል በኢየሱስ እያንዳንዱ ሰው ከተያዘበት ነገር የሚወጣበት እያንዳንዱ ሰው የሚያመልጥበት ወደ እግዚአብሔር ተራራ ወደ ከፍታው ወደሚበልጠው እግዚአብሔር ወደ አዘጋጀው የመውጣት ጊዜ ይሆንላችኋል በኢየሱስ ሰበክ ይሁን በኢየሱስ ክርስቶስ ስም ሃሌሉያ እግዚአብሔር ጻድቅ ነው እውነተኛ አምላክ ነው እንደሱ ያለ አምላክ ማንም የለም አጠገባችሁ ያለውን ሰው የመውጣት ጊዜ እግዚአብሔር አዘጋጅቶልሃል በሉት ወደ መንፈሳዊው እውነት ወደ እግዚአብሔር ቃል ስንመጣ ይሄ ቃል እንዳካፍላችሁ ወይንም ደግሞ ይሄ ቃል እንድነግራችሁ መጽሐፍ አንብቤ ወይ ሰው ሰበክ ብሎኝ ሳይሆን ራሱ የእግዚአብሔር መንፈስ ጊዜውና ሰዓቱን ጠብቆ በዚህ ጊዜ በዚህ ሰዓት ይሄ ለሕዝብ ያስፈልጋል ይሄን አስተምር ተናገር ብሎ የሰጠኝ ቃል እግዚአብሔር በከተማችን ውስጥ የሽግግር መንፈስ ይለቃል በኢየሱስ ሰዎች የሚሻገሩበት የሚወጡበት የሚያመልጡበት እግዚአብሔር አምላክ ወደ አሳያቸው ከፍታ የሚወጡበት ጊዜ ይሆንላቸዋል የምንነሳበት ክፍል ሁለተኛ ቆሮንቶስ ምዕራፍ 3 ላይ ይሆናል ሁለተኛ ቆሮንቶስ ምዕራፍ 3 ጌታ ግን መንፈስ ነው የጌታ መንፈስ ባለበት በዚያ አርነት አለ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደመስተዋት እያብለጨለጭን መንፈስ ከመሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን እያለ መጽሐፍ ቅዱስ ይናገራል የእግዚአብሔር ቃል በዚህ ስፍራ ሲናገር ሐዋርያው ሊያሳይ የፈለገው ነገር አለ የመጀመሪያው ነገር ምንድነው አርነታችን በአርነት ላይ ብቻ እንደማይቆም ማናቸውም ሰው አርነት ከወጣ በኋላ የእግዚአብሔር ሐሳብ አርነት ላይ ነፃ አውጥቶ መተው እንዳልሆነ ከአርነት በኋላ ከነፃነት በኋላ የሚቀጥል ቀጣይነት ያለው እግዚአብሔር በክርስቶስ ኢየሱስ ለቤተ ክርስቲያን ክብርና ውበት እንዲሆን ለቅዱሳን የለቀቀው የሕይወት መልክ እንዳለ ጳውሎስ ይነግረናል አማኞች አርነት ወጥተው የሚቆሙ አይደሉም አርነት ከሆነ ነገር ነፃ ወጥተው ከሆነ ነገር ተላቀው ከሆነ ነገር ተገላግለው ቁጭ የሚሉ ሳይሆኑ ከአርነት ባሻገር ወደ ክብር ይመጡበት ወደ ሚሻል ነገር ይመጡበት የሕይወት
በረከት እንዳለ ጳውሎስ ይነግረናል። አርነት ወደ ህይወት የመጣንበት መግቢያ በራችን ነው እንጂ መደምደሚያችን አይደለም። አርነት ከእግዚአብሔር ስራ ጋር የተዋወቅንበት ነው እንጂ የእግዚአብሔር ስራ የሚያልቅበት አይደለም። በአርነት የጀመረ የእግዚአብሔር ስራ በፊት አርነት ሳንወጣ በፊት የነበረንን መልክ የሚቀይር በፊት በባርነት እንድንያዝ ያስቻለን ወይንም ደግሞ ምክንያት የሆነውን ያንን የተጨማደደ በክርስቶስ ያልተጎበኘን የህይወት መልክ ትተን ወደሚሻል አርነት ደግሞ ከወጣ በኋላ ደግሞ በባርነት እንዳይያዝ ደግሞ እንዳይታሰር የሚያስችል የወፈረ እግዚአብሔር የሚከብርበት እግዚአብሔር የሚታይበት ክብርን ተሸክመን መጓዝ የምንችልበት የህይወት መልክ በቀጣይ ከአርነት በኋላ በእኛ እንዲቀጥል ይህ እግዚአብሔር ሐሳብ እንደሆነ ሐዋርያው ይናገራል። ክርስትና በአርነት አይቆምም። ተቋም አይደለም የሆነ ነገር ተቀብለን የምናልፍበት። ይደረግልሃል፣ ይሆንልሃል፣ ታገኛለህ፣ ትቀበላለህ እና ከዛስ የሆነ ሰጪ አድራጊ ብቻ ሳይሆን ክርስትና አንተን ይሰርሃል። አንተ ወደ ክብር የምትወጣበት ማንነት የሚለወጥበት ሰው ከሚቆጥረው ተራ ከሆነ አስተሳሰብ ወጥተህ የከበረ የእግዚአብሔር አጀንዳ በአንተ የሚገለጥበት መለኮት የፈለገውን ነገር የሚያስገባብን የሚያስወጣብን በሱ ዓላማ ውስጥ በሱ ፍቃድ ውስጥ የምትንቀሳቀስበት ህይወት ነው እንጂ ክርስትና የሆነ ነገር ማግኛ አይደለም። መጽሐፍ ቅዱሳችን ስናይ ቀጥሎ ጌታ መንፈስ ባለበት አርነት አለ ካለ በኋላ እኛም ይላል የአርነት ሰዎች ነፃ ያወጣን እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያብለጨለጭን ይላል። መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ሁለት ነገሮች ተቀምጠዋል። ከአርነት በኋላ ከነፃነት በኋላ የመጀመሪያው ሰው ሊያገኝ ሊካፈል የሚገባው የጌታ ክብር ነው። የጌታን ክብር እኛ ሁላችን በመጋረጃ በማይከደን ፊት ለፊት የጌታን ክብር እየተካፈልን ሁላችንም ያንን መልክ እንመስል ዘንድ ከክብር ወደ ክብር እንሻገራለን እንለወጣለን ይላል። ሁለት ነገር ይናገራል። አንደኛ መልክ፣ ሁለተኛ በጣም ደስ የሚል ለሁላችንም አስደሳች የሆነ በህይወት ዘመናችን ሁሉ እግዚአብሔር አምላክ በቀጣይነት በእኛ ውስጥ እያበዛ እየቀጠለ የሚመጣበት ትልቁና ዋናው ከመልካችን ከህይወታችን ክብር ጎን ለጎን የሚሄድ እግዚአብሔር አምላክ እየጨመረ የሚያመጣ ክብር በእኛ ላይ ያስቀምጣል። እስቲ አንድ ጊዜ አሜን በሉ። እስቲ አንድ ጊዜ አሜን። እንግዲህ በዚህ ላይ የእግዚአብሔርን ቃል ስናጠና ሁላችንም መልካችን አለ፣ እንደገናም ደግሞ ክብር እንዳለ ይናገራል። መልክ አለ፣ ክብር አለ። የሚገርማችሁ ይሄ ክብር ወደኛ ህይወት በየጊዜው የሚመጣበት ምክንያት ወደ አንድ መልክ ውስጥ እንድንመጣ ነው። የክብሩ ዓላማ የክብሩ የመምጣት ጉዳይ እኛን ወደ አንድ መልክ ማሳደግ ነው። ክብሩ ምድራዊ፣ ክብሩ መሬታዊ፣ ክብሩ ብልጽግና ብርማ፣ ክብሩ የክርስቶስን መልክ እንድትመስል ፑሽ የሚያደርግ ወደ ክርስቶስ መልክ እንድትሄድ እንድታገኝ እንድትወጣ ልትመስለው የሚገባ እግዚአብሔር ዲዛይን ያደረገው ከዘመናት በፊት እግዚአብሔር የሰው ልጅን ሲመለከተው ለሰው ልጅ ለክብሩ ልኬት ይመጥናል ያለው ክርስቶስን እንድትመስል ሁል ጊዜ እየመጣ የሚገፋ ክብር አለ። አሜን። ወደ ክርስቶስ የሚገፋ ክብር፣ ወደ ሙላቱ እንድትደርስ የሚያደርግ ክብር አለ። ስለዚህ ቤተክርስቲያን ይህን ክብር በመካፈል ወደ አንድ ነገር ብቻ ነው የምትመጣው። አቅጣጫዋ አንድ ነገር ነው። ያም የልጁን መልክ እንመስል ዘንድ ይላል። እስቲ አሜን። የቤተ ክርስቲያን የእድገቱ አቅጣጫ አንድ ነው። የቤተ ክርስቲያን ልጇ አቅጣጫ አንድ ነው። የልጁን መልክ መምሰል። ክብር እግዚአብሔር የሰፈረው ለምድራዊ ነገር አይደለም። ማንም ክብር ሳያገኝ ምድራዊ ነገር ሊያገኝ ይችላል። ሚሊዮነር ሊሆን ይችላል። ያለምንም ክብር ካስፈለገን በአስማትና በመዋል እግዚአብሔር ክብር የሰፈረው ማንም በምንም ሊያገኘው የማይችለው ማንም ተሸልፎ የማያገኘው የልጁን መልክ እንመስል ዘንድ እግዚአብሔር ክብር በእኛ ላይ አወረደ። አሜን ብላችሁ አንድ ጊዜ ዛሬ አንድ ነገር ልነግራችሁ ነው። ኢትዮጵያዊ ወንጌል አልሰብካችሁ። አብዛኛውን ማህበረሰብ ልብ የሚያቀልጠውን ወንጌል ከኔ ያሰቡ። ወንጌል ክርስቶስን መግለጥ ነው፣ ክርስቶስን መምሰል ነው። ይሄ የዘላለም የእግዚአብሔር አጀንዳ ነው። ሃሌሉያ! ቤተክርስቲያን ወደዚህ ልትመጣ ነው። ያንን መልክ እንመስል ዘንድ እንግዲህ ተመልከቱ። አንድ መልክ ለመምሰል አንድ መልክ መፍረስ አለ። አንድ መልክን ለመካፈል የሚገርማችሁ በአንድ ጊዜ እዚህ መልክ ውስጥ አልገባም። ክብር እየመጣሁ ጊዜ ወደዛ መልክ ያስገባል። አሜን። አንድ ጊዜ ያ ማለት አንድን መልክ መቼስ ሰው ደብል መልክ የለውም። እኔ አሁን ሰው ነኝ አይደል? እኔ ላይ ሌላ ነገር የለም። ሕዝቅኤል መጽሐፍ ላይ እንዳለው በአንድ በኩል ንስር፣ በአንድ በኩል ላም፣ በአንድ በኩል አንበሳ የሚባል ነገር የለም። አንድ መልክ ነው ያለን፣ አንድ ኢሜጅ ነው ያለን። እንግዲህ
የእግዚአብሔር የክብር አሰራር ሰዎች በክብሩ ሙላት አያችሁ ወደ ክርስቶስ ሙላት መምጣት ማለት ይሄ የምድራዊ ጠበብቶች አዋቂዎች የሆነ ተቋማት የፍልስፍና የእውቀት ጉዳይ አይደለም። መንፈስ ራሱ መጥቶ ውስጥህን እየሰራ ውስጥህን እያበጀ ውስጥህ ወደሚያድግበት ወደዛ ክብር ቀስ እያለ ይወስዳል እንጂ የጅምላም ጉዳይ አይደለም። ራሱ ፐርሰናል በግል የጌታ መንፈስ አግኝቶ አስተምሮ አንተ መሆን የሚገባ ሙላት ውስጥ ያስገባል። አሜን በላን እንጂ ዝም ብሎ ሆበል እንደዚህ አይነት አይደለም። አንድ መልክን ለመምሰል አንድ መልክ መፍረስ አለ። አንድ መልክን ደምቆ ለመታየት አንድ መልክ መደብዘዝ አለ። አንድ መልክ መቦዘዝ አለ። የሚገርማችሁ የክብራችን ልክ የተሰፈረው ከሰማይ ነው። አሜን አሜን በሉ አንድ ጊዜ። ልካችን ከላይ ነው። መጽሐፍ ቅዱስ ሄደን የእግዚአብሔርን ቃል ስናይ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 እስከ 18 ያለው ክፍል ስናይ አራት ነገሮች ይናገራል። ላንብበው። ዮሐንስ ወንጌል ምዕራፍ 1 ቃልም ሥጋ ሆነ ጸጋና እውነት ተሞልቶ በእኛ ላይ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብር አየ። ዮሐንስ ስለሱ መሰከረ እንዲህም አለ ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበረ፣ ከኔ ይልቅ የበረታ ይሆናል፣ ስለ እርሱ ያየሁት ይለዋል። እኛም ሁላችን ከሙላት ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናልና ይላል። አራት ነገሮች ያነሳል። አንደኛ በእኛ ላይ አደረ ይላል። ቃልም ሥጋ ሆነ ጸጋና እውነት ተሞልቶ በእኛ ላይ አደረ ይላል። ሁለተኛ ማደሩ ደግሞ ለአንድ ነገር ነው አለ፣ ክብሩን አየን ይላል። ማደሩ መገኘቱ በእኛ ላይ መምጣቱ ክብር ለማሳየት ነው፣ ለክብር ነው። አሜን። ክብር እቺ ዓለም ክብር የላትም፣ እቺ ምድር ክብር የላትም። የሁላችን ክብር የተሰቀለው የሞተው ከሙት የተነሳው ናዝሬቱ ኢየሱስ ነው። ክብር አየን ይላል። ሶስተኛ እኛ ሁላችን ከሙላት ተቀበልን ይላል። አራተኛ በጸጋ ላይ ጸጋ ተሰጥቶናል። አራቱም ቃሎች አራቱም ሐሳቦች የእኛ እግዚአብሔራዊ ጉብኝትና መነካት በሕይወታችን ላይ ወደ ሌላ መልክ እንድንመጣ የተቀበልነው ሰው ሆነን የተፈጠርንበት እውነተኛ አስተሳሰባችን፣ እውቀታችን፣ እይታችን፣ ግምታችን፣ አቅማችን እንደያዘን አስውሎ አሳድሮ አስረጅቶ እንዳይገለን ሰው ስለሆነን በሰዋዊ ነገር ብቻ ተይዘን ከሰው ሰርክል ሳንወጣ ሰው ይዞን ሰው አሳድጎን ሰው አኑሮን በቃ ሰዋዊ በሆነ ነገር ብቻ ተይዘን ዘመናችን እንዳያልቅ ከሰው በሚሻል ትምህርት፣ ከሰው በሚሻል ጸጋ፣ ከሰው በሚሻል ሙላት፣ ከሰው በሚሻል አሰራር ክርስቶስ በእኛ ላይ ሊገልጠን አደረብን ይላል። ወሎች ወይ ምንም ነገራችንን መጀመሪያ መስራት አልፈለግም። የእግዚአብሔር ሐሳብ ሰይጣንን ማጥፋት አልነበረም። ያ ቢሆን ኖሮ ሰይጣን አንድ ያስገላግለን ነበር። የእግዚአብሔር ሐሳብ ጠላት የሚባሉትን ነገሮች መምታት አልነበረም። ያ ቢሆን ተገላግለን ነበር። የእግዚአብሔር ሐሳብ እነኚህ ሁሉ እያሉ እነኚህ ሊቋቋሙት የማይችሉትን መልክ በልጁ በኩል መስራት ነው። አሜን። አንድ ጊዜ አሜን በሉ። ይሄ መልክ ማበጀት ነው። ይሄ መልክ ያለው ሰው በማጣትም በማግኘትም አምላኩን ያመልካል። ይሄ መልክ ያለው ሰው በእሳት ውስጥ ሊሄድ ይችላል፣ በሚያሰጥም ነገር ውስጥ ይሄዳል፣ በሚመች ውስጥ ይገባል፣ በማይመች ውስጥ ይገባል፣ ጸጋ በሚጠይቅ ሁኔታ ውስጥ ማለፍ ይችላል። አሜን በሉ አንድ ጊዜ። ይሄ መልክ በጣም አስፈላጊ ነው። ይሄ መልክ ነው ለመስራት የመጣው። ስለዚህ በእኛ ላይ አደረ። እስራኤል ሲያድርባት ጥያቄዋ አልተመለሰላትም። ድፍን ጥያቄዋን ሳይመለስላት መድኃኒቷ ሞቶ ተሰቅሎ ሄደ። ድፍን ጥያቄዋ አልተመለሰም። አገራዊ ጥያቄ ለመመለስ አልመጣም። አሁን የእግዚአብሔር ትልቁ ጥያቄ የጠፋውን በምድር ላይ መታየት የሚገባውን የእግዚአብሔር እውነተኛ ክብርን ማምጣትና መመለስ ነው። የእግዚአብሔር በሰው ሕይወት ውስጥ እንዲታይ ማድረግ ነው። የእግዚአብሔር ሙላትና ክብር መግለጥ ነው። ይሄ አሰራር ሲመጣ ሳይወድ በግዱ ሰይጣን መንገድ ይለቃል። መንገድ ይሄ አሰራር ሲመጣ ምድር ትገዛለች። አሜን ነው። ይሄ አሰራር ሲመጣ ጭንገፋ ከምድራችን ይነሳል። መጀመሪያ ግን የልጁ መልክ ቤተ ክርስቲያን መምሰል ስላለባት እግዚአብሔር ሙላትን፣ ጸጋን፣ ኃይልን፣ አሰራርን፣ አደራረግን በአንተ ላይ ይጨምራል። ይሄ ሳምንት በኢየሱስ ስም ይግባባችሁ። አሜን አሜን። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 17 እስከ 4 ጳውሎስ እነሱና እኛ ይላል። እነሱና እናንተ፣ እነሱና እናንተ። እስቲ እኛና እነሱ ብሎ አንድ ጊዜ። በማያምነው ማህበረሰብ መካከልና በሚያምነው ማህበረሰብ መካከል ልዩነት አለ። እኛና እነሱ፣ እነሱና እኛ። የጳውሎስ የሐዋርያት ሥራ የኤፌሶን መጽሐፍ ምዕራፍ 4 ቁጥር 17 መልእክቱ እነሱና እናንተ ይላል። እነርሱ ሌላ ናቸው፣ እኛ ሌላ ነው።
ልዩነት አለ። ልዩነት አለ። አሜን። ልዩነት አለ። አሜን በላል ጊዜ እነሱ ይልና ባለማወቃቸው ጠንቅ፣ አንደኛ፣ ሁለተኛ በልቦናቸው ደንዳናነት፣ ሶስተኛ ልቦናቸው ጨለመ፣ አራተኛ ከእግዚአብሔር የተራቁ፣ አምስተኛ ደነዘዙ፣ ስድስተኛ እርስ በርስ ወደ ክፋት ወደ ሴሰኝነት ራሳቸውን አሳልፈው ሰጥተዋል። እነሱ ብሎ የህይወት መልክን ይናገራል። እነሱ ብሎ የህይወት መልክን ያወራል። እነሱ ተብሎ ማቴሪያል አይወራም። መንፈሳዊ ዓለም ውስጥ ማቴሪያል የሚባል ነገር የለም። ቁስ የለም። እነሱ ብሎ እነሱ ሲያነጻጽር መንፈሳዊውን ዓለም መለኪያ ይዞ የመንፈስ ዓለም መለኪያ ሲለካቸው ከእግዚአብሔር ህይወት ረግቧል። ሲለካቸው ታላላቸው የጨለመባቸው ናቸው። እነዚህ ሰዎች ከእግዚአብሔር ህይወት ረግቧል። መለኪያው ያ ነው። እኛ ጋር ይመጣል እነሱና እናንተ ስለሚል ወደ እኛ ሲመለስ ሶስት ነገሮች ይናገራል። አንደኛ ክርስቶስን እንደዚህ አልተማራችሁትም። ሁለተኛ በእርግጥም ሰምታችሁታል። ሶስተኛ በእውነት በኢየሱስ እንዳለ ተምራችኋል። ሶስቱ ወሳኝ ነገሮች ናቸው። ሶስት ነገር ቀረላ፣ ሶስት ነገር መጣላችሁ። በመጣላችሁ አንደኛ ክርስቶስ እንደዚህ አልተማራችሁትም። ሁለተኛ በእርግጥም ሰምታችሁታል። ሶስተኛ እውነትም በኢየሱስ እንዳለ በሱ ተምራችኋል። እና ምን ሆናችሁ? ሶስቱ ነገር ሲያገኛችሁ ለእናንተ ሶስቱ ነገር ሲደርስ ሲመጣ ምን ተፈጠረ? ሶስት ነገር ተፈጠረ። አንደኛ አሮጌውን ሰው አስወግዳችሁ የትኛውን ትምህርት ሰው ከኛ ላይ አንስቶ ሌላ ሰው እኛ ላይ ይተካል። ምድራዊው ይጠፋል፣ ሰማያዊው ይገለጣል። አሮጌው ይቀራል፣ አዲሱ ሰው ይገለጣል። አሜን ብለችሁ አንድ ጊዜ ትምህርቱ ሰው ማስወገድ ላይ ነው። ሰው ማባደር ነው። ሰው ማስረጀት ላይ ነው። ወጣት የነበረውን አሮጌውን ሰው ሽማግሌ ማለት ነው። አቅም አልባ ማለት ነው። እግዚአብሔር አሰራር እዚህ ላይ ነው የሚያተኩረው። ሰውን ከሰው ላይ ማጥፋት ነው። ሰዋዊ ሲስተም፣ ስርዓት፣ አካሄድ፣ እውቀት፣ ጥበብ ከመሬት ጋር የተነካካው ነገር እግዚአብሔር በዘላለማዊ ቃሉ እየቆረጠ ማንሳት ነው። አንተ ለክርስቶስ ብቻ እንድትሆን ለእግዚአብሔር ብቻ እንዳትሆን የተዳበረ ስርዓትና እውቀት ከንትን ይነሳል። ይሄ ነው ኮንፈረንሱ፣ ትምህርቱ፣ ስልጠናው። ይሄ ነው። ማንም ሰባት ይስበክ፣ ማንም ይንገር፣ ማንም ያውራል። በቴሌቪዥን ተማር፣ በፈለገው ተማር። የትኛውም የተቀባ የተለቀለቀ እየመጥቶ ይንገር። አሮጌው ሰው መወገድ አለበት። ደግሞ አሮጌው ሰው ይወገድ። አሮጌው ሰው ይወገድ። ወንድሞች ሆይ ቄስ ትምህርት ቤት ድሮ ያለው ትንሽ ህፃን ሆነን ነው እስከ 12ኛ ክፍል ቄስ ትምህርት ቤት ነው። አንዳንድ ሰው ሁሉ ጊዜ የህፃንን ነገር ለመስማት ይፈልጋል። ማንም ሰው ህይወቱ ነው የሚለካው፣ እውቀቱ አይለካም፣ ትምህርቱ አይለካም። ሶስት ነገር ከነገራቸው በኋላ አሮጌውን ሰው አስወግዷል። እየሰማችሁ ነው? እየሰማችሁ ነው? ስለዚህ በዚህ ሳምንት ሰው እናባራለን። ከእያንዳንዳችሁ ሰው እንሸኘዋለን። አሜን በል አንድ ጊዜ። ከምድር የሆነውን ዘልቆ የገባውን እግዚአብሔር ቤቱ ሰውን የያዘውን ነገር አይምሮ የተቆጣጠረው እናነሳና ክርስቶስን የሚያስተምረው ክርስቶስን የሚያስወራው የተቀባውን ክርስቶስ እንድናይ የሚያደርገው መንፈስ ትካፈላላችሁ። አሜን በሉ አንድ ጊዜ። እኔ ጥርመሳ ብለው ይሄ ነው ወንድሜ። ፈረሳ ጥርመሳ ማለት ለእኔ ይሄ ነው። አሮጌው ሰው ጠርምሰን ወደ አፍርሰ ከላይ ሸኝ መጀመሪያ። አሜን በል አንድ ጊዜ። ከና አሮጌ ዝም ብለህ ፈረሳ ጥርመሳ አትበል። መጀመሪያ አሮጌው ሰው ሸኝ። ሁለተኛ በአእምሯችሁ መንፈስ ታደስ ይላል። ኧረ እስኪ አሜን በሉ። ኧረ በደንብ አሜን በሉ። በአእምሯችሁ መንፈስ ታደሱ። የክርስቶስ ትምህርት ሲገባብህ የእግዚአብሔር ሀሳብና ፈቃድ በአንተ ሲገለጥ ቀጥታ በአንተ ህይወት ውስጥ ምንድን ነው የሚሆነው? እንዳለ አንተ አይምሮ ግን ይለወጣል፣ እይታ ይለወጣል፣ አስተሳሰብ ይለወጣል። ተመሳሳይ አቋም አይኖርህም። መንገድህ ይለያል፣ አካሄድ ይለያል። አሜን። እነሱ በሰልፍ እነሱ በዚህ አንተ ግን በዚህ የምትለው የገባህ ነገር በአንተ ይገለጣል። አሜን። የአይምሮ መለወጥ ቤተ ክርስቲያን ጸሎቷ፣ መዝሙሯ፣ ምናምኗ አይደለም ማለት አይምሮ መታደስ። ሰው ቃል ተምሮ ቃል ተገልጦለት መንፈስ ቅዱስ ገብቶ ኩርሲ ሰብሮ ይሄ መለወጥ አለበት። ይሄ መለወጥ አለበት።
የትኛውም ትምህርት ይግባ፣ አይምሮ ግን መለወጥ አለ። መጽሐፉ የሚለው ምንድነው? እነሱና እኛ ብሎ እነሱ ብሎ እና እኛ ሲል ደግሞ አይምሮ መለወጥ አለበት። ካልተለወጥ እኛ ረከብ እነሱ ለምትሆነ ሶስተኛ እንደ እግዚአብሔር ምሳሌ የተፈጠረው አዲሱን ሰው ምን በሉት? በሱ እለብሳለሁ በሉ አንድ ጊዜ። አንተን የሚገልጥ አንተን የሚያሳይ ትክክለኛ መታወቂያ የሚመጥን ሪል የሆነውን ማንነትን መግለጥ ማድመቅ የሚችል እውነተኛ የሆነ በእግዚአብሔር የተሰራ መልክ አለ። እግዚአብሔር ለአንተ ያዘጋጀ። አሜን በል። ሚሊዮን በጋሚ ቢመጣ በዚህ መልክ ውስጥ ሆነ አትወርቅም፣ አትሸነፍም። መልክ በኢየሱስም እየጎላ እየጎላ እየደመቀ ይመጣል። እየታየ በኢየሱስም ይመጣል። የሆነ አታንሰራ ሌላ ተልኮ የለም። ይሄ መልክ መውጣት ግን አለበት። አዲሱን ሰው ምን በሉት? መጽሐፍ ቅዱስ የሚቀጥለው ዘመን ቤተክርስቲያን የሚታይ የሚገለጥ ሙሉ የሆነ የሚወክላት እግዚአብሔር ይወክላታል ያለው ያ የታረደው በግ የኢየሱስ ክርስቶስ እውነተኛ የወንጌል መልእክት የሞላበት የክርስቶስ ውበት ያለበት መልክ በቤተ ክርስቲያን መታየት መቻል አለበት። አሜን በሉ። ስለዚህ ሰዋዊ ነገር ነው የሚጠፋው ማለት እንውጣ ያልኩት ከሰው ነው። እሺ እንውጣ ያልኩት ከሰው ከደሳሳ ጎጆ ወደ ቪላ ቤት አላልኩኝ። ወጣኝም እሱም በደቃቅንም ተደራጅተህ ትችላለህ። እንውጣ ያልኩት ከራስ ነው ታመጀመር አትከራለሱ ከራስ ነው ታመጀመር ከሰው ውጣ በሉት፣ ከምድር ጥበብ ውጣ በሉት፣ አውጣ ከምታስበው ውጣ በሉት። ጳውሎስ እንደዚህ ናቸው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 4 አንዱ እኔ የአጵሎስ ነኝ፣ ሁለተኛው እኔ የጳውሎስ ነኝ ቢል ሰዎች ብቻ መሆናቸው አይደለም ወይ? ምኖች ብቻ ሰዎች ብቻ መሆናቸው አይደለም ወይ? እናንተ ሰዎች ብቻ መሆናቸው አይደለም ወይ? ማንኛውም ማህበረሰብ ውስጥ ያለው ስርዓትና ሲስተም እዛ ማህበረሰብ ውስጥ ያለው የሚባለው የሚወራው ነገር እናንተ መካከል መቀመጡ ችግራችሁ እናንተ ሰዎች ብቻ መሆናችሁ። ምን ማለት ነው? የአይምሮ መታደስ የለም። ክርስቶስን የሚመስል ያመልክና ህይወት የለም። በቃ ሰዎቹ በዳነ ድነዋል፣ መንፈሳቸው ድነዋል። ያዳነ ነፍስ አላቸው፣ እንደፈለጋቸው ይኑሩት። በዳነ መንፈስ ያዳነ የዳነ መዝሙር ይዘምራሉ፣ ያዳነ ነፍስ አላቸው። ስለዚህ ሰዎች ብቻ መሆናቸው አይደለም ወይ? ከዚህ ሰው ብቻ መሆን አያስፈልግም ማለት አምላክ መቼው ማለት ነው። ምን ማለት ነው? ሰው ከሚባለው ተራ ከሆነው አመለካከትና አስተሳሰብ የተሻለ እግዚአብሔር የቀረጸው ልጁን እንድንመስል አንድ የወፈረ የዳበረ አምላክ የመረጠልን የህይወት መልክ አለ። እሱን እንድንመስል እግዚአብሔር ጠርቶናል። አሜን። እስቲ አሜን አሜን። እንግዲህ ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 19 እስከ 1 ላይ የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏል። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏል። ሰውን ሰው የሚያደርገው በዚህ ምድርና ስርዓት ውስጥ ሁለት ነገር ነው። አንደኛ ጥበበኛ ነው፣ ሁለተኛ አስተዋይ ነው። አስተዋይ ማለት ዲሲፕሊን የሆነ ረጋ ያለ ጥሩ ጨዋ ሰው፣ ጥበበኛ የሆነ ሰው። እንደዚህ መሆን ጥሩ ነበር። ነገር ግን የህይወትን ሰማያዊውን ዓለም የሚወክል ሰማያዊውን ፈውስ የሚወክል የእግዚአብሔርን መንግስት የሚወክል ባርኮትም ሆነ አሰራር እዚህ ጥበብ ውስጥ የለም። በዚህ ጥበብ ውስጥ ያሉ አስተዋዮችና ጠቢባኖች ሰማይን መግለጽን ሰማይን መጻፍ አይችሉ፣ ሰማይን ማሳየት አይችሉ፣ ኪንግደሙን ማሳየት አይችሉ። ስለዚህም እግዚአብሔር ለጥበበኞችና ለአስተዋዮች አልነበረም አጀንዳውና ፕሮግራሙ። ምክንያቱም ስታነቡ ጥበበኞችና አስተዋዮች በጥበባቸውና በማስተዋላቸው የሚያገኙት ኖሮ የሚመኩበት ነገር ያገኙ ነበር። ስለዚህ በቃ እግዚአብሔር የጥበበኞችን ጥበብ እናደርጋለሁ አለ፣ አጠፋለሁ አለ። ምን ማለት ነው? ጥበበኞች በጥበባቸው መቼም ቢሆን ወደዚህ አስራር ውስጥ እንዳይገቡ፣ እንዲጠፋባቸው፣ እንዲሰወርባቸው፣ እንዳይገባቸው፣ እንዳይረዱ የጥበበኞች ጥበብ በየጊዜው በደረሱበት ቦታ እየፈረሰ 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 የሚመጣ እንዲሆን ከድነት አንጻር ነው የጥበበኞች ጥበብ እያለ የሚናገር። ጥበበኞች ባላቸው የጥበብና ባላቸው ችሎታ ምንም ነገር ማድረግ እንዳይችሉ ከመንፈሳዊ ዓለም ጥግ እንዳይደርሱ ለምድር መፍትሄ እንዳይሆን ለዓለም መፍትሄ እንዳይሆን ለሚመጣው ዘመን መፍትሄ መሆን እንዳይችል አጠፋለሁ።
እውነተኛ መፍትሄ ያላት ቤተ ክርስቲያን ብቻ ነች። እውነተኛ መፍትሄ ያለ እኔ እናንተን አሜን በሉ። እስቲ አሜን። ለዚህ ነው መጽሐፉ ሲናገር ጥበበኛ የት አለ? ጸሐፊስ የት አለ? ምን ይጻፍ? ምን የሚከሰት ነገር አለና ምን ይጽፋል? ስለ መንፈሳዊ ዓለም እያወራ ነው። ምን ይጻፍ? የዚህ ዓለም መርማሪስ የት አለ? ጥበበኛ የት አለ? የዚህ ዓለም መርማሪስ የት አለ? ጸሐፊስ የት አለ? በጌታ ፊት ነግራቸዋለሁ። በሚቀጥሉት ዘመናት ዓለም ያላትን ከባባድ እንቆቅልሽ የሚፈቱት የእግዚአብሔር ነቢያቶች የተቀቡት ናቸው። እግዚአብሔር ያስነሳቸው ቃላቸው ጠብ ማይል የተቀቡት ነቢያቶች ይነሱና ዓለም አቀፍ ጉዳይ ላይ ይተነብያሉ። እግዚአብሔር አብሯቸው ይቆማል። አሜን በሉ። ጥበበኛ ይታል ዛሬ በእናንተ ላይ እግዚአብሔር ቃል አለ። አሜን። የታል አለ ብላችሁ የምታስቡት የምትመኩበት በእናንተ ህይወት ውስጥ ስፍራና ቦታ የምትሰሩት ደስልኛል፣ ያቆምልኛል፣ እንደዚህ ይልኛል ብላችሁ የምትጠሩት የታል? ንገሩኝ። የታል? የለም። ያለው ጌታ ብቻ ነው። ዛሬ እዚህ የመድረሳችሁ ሚስጥር እኔና እናንተ እናምናለን። የናዝሬቱ ኢየሱስ የሞተልን እሱ ነው። እስቲ አሜን። መጽሐፉ ሲናገር የዚህ ዓለም መርማሪ የታል? ያን ዘመን እንዴት አድርገው ያስተናግዱታል? ግራ የተጋቡበት ዘመን ነው። ዓለምን ለማዳን ግን ለዚች ዓለም መፍትሄ ለመስጠት ክርስቶስ የተገለጠበት ዘመን ነው። እግዚአብሔር የዚች ዓለምን ጥበብ ሞኝነት እንዲሆን አላደረገም። ምን ሞኝ እንዲሁ ከንቱ እንዲሁ። እባክህ ወንድሜ ከሰው ፍልስፍናና ከሰው ከንቱ ነገር አትድከም። ውጣ ከሰው ከሆነ ነገር፣ ውጣ ከምድር ከሆነ ነገር፣ ውጣ ከሚታየው ነገር ውጣ። ያንተ እውነተኛ መፍትሄ ከላይ እሱ ያለው ብቻ ልክ ነው። አሜን በሉ። ውጣ ከዛ ውጣ። አትፈላሰፍ። ይቅርብቶ በዋህነት አምልክ፣ በቅንነት አምልክ። ያድናል ብለህ ተንበርከክ። ቤት በርን ዝጋ። ይችላል ብለህ ግድ የለህም ቶ ያንተ አምላክ ዩኒቨርሲቲ ይቆጣጠራል። የመጀመሪያው ቤተክርስቲያን የዋሆች የሞሉባት ነች። በማንም ላይ የማይመኩ ጴጥሮስ ታስረው እነሱ 24 ሰዓት ይጸልያሉ። የ24 ሰዓት ጸሎት ያደርጋሉ። ማንም ጋር ሄዱ በሚያውቁ ሰው ለማስፈታት ምንም አላደረጉም። በር ዘግተው ነው የጸለዩት። በር ዘግተው ነው የጸለዩት። አሁን ግን እንዲህ እናስባለን። አሁን ብዙ የሚያስኬድ ነገሮች እናስባለን። ጠበቃ እንቀጥራለን፣ መፍትሄ እንፈጥራለን፣ እንዲህ እናደርጋለን። በጣም ጥበበኞች ሆናል። የመጀመሪያ ቤተክርስቲያን አንድ ያላት ሀብት መንበርከክ ነው። መጣና መልአኩ ወይን ቤቱን በርግዶ ጴጥሮስን አወጣው። የሚቀጥለው ዘመን በጉልበታችን ምድሪቱን የሚገለበት ታላቅ እግዚአብሔርን ቅባት ከሰማይ እናመጣለን። የቤተ ክርስቲያን ጸሎት ይሰማል፣ ይደመጣል። የታሰሩት የሚፈቱበት፣ በጨለማ ያሉ የሚወጡበት አስደናቂ የሆነ ታላቅ ሪቫይቫል እግዚአብሔር ይለኩሳል። በየዋህነት በቅንነት ሃሌሉያ። በክርስትና ጅማሬ ላይ በየዋህነት ያደረገውን ደግማለ ግዴ ለሞገስ ሲበዛበት ትሁቱ ኢየሱስ ክርስቶስ ማንም ሰው ያገኘው ነበር። መንገድ ላይ መምህር ነው፣ ጌታ ነው። ኃጢአተኞች ያገኙታል። ሲምፕል ሰው ሲበቀላል ማንም ሰው ያገኘው ማንም ሰው። ሐዋርያት ከተቀበሉት አጀንዳ የተነሳ በጣም ሲምፕል ቃል በመስበክ ነበር ሲዞር የነበሩት። በጣም ሲምፕል የሚሰብኩት ቃል በጣም ሲምፕል ኃይል ያለው በቅንነት ነው የሚያደርጉት። አሜን በሉ። አሁን ምርምር አያስፈልጋትም ቤተክርስቲያን፣ ቅባት ነው የሚያስፈልግ። ታላቅ የሆነ ወፍራም የሆነ የመንፈስ እንቅስቃሴ። እስቲ አሜን በሉ። አንድ ጊዜ ቶሎ ሌላውን ነገር ቶሎ ምርምሩ ፍልስፍናው ቶሎ ሐረር ባንድ ወቅት ላይ አንዲት እህታችን ጥሩ ከኛ ጋር ወንጌል ስርጭት እኛ ወንጌል እየወጣን እንሰብክ ነበር እና ወንጌል ስርጭት መሰራታችን አንድ ትምህርት ተምራ መጣች። ትምህርቱ ሰው ሁሉ አስቀድሞ ተወስኗል፣ ሰው ሁሉ ይድናል የሚል ትምህርት ነው። ሰው ሁሉ አስቀድሞ ፕሪዲስቲኔሽን፣ ሰው ሁሉ በቃ ድነዋል አለች። ድነዋል ወይ ወጣት መስሎ አለ። ምን ነው ላተ ድነዋል ሰው ለረታይ ብላ በቃ በግፍየል አይሆንም፣ ፍየል በጋ የለም። በጎቼ ሆነ ፍየሎች አሉ፣ በጎች አሉ። አረ በመድኃኒዓለም አንቺ ልጅ እንደዛ አይደለም።
እናቷን በጌታ ስለነበሩ ለምን አረማማ እቺ ልጅ አስቀድሜ ተወስኛለሁ በቃ ከዚህ በኋላ እኔ አልጠፋም እያለች ነውና እንደው ጠየቋት። አንቺ ምንድን ነው የምታወሪው? እኔ አስቀድሜ ተወስኛለሁ። ታዲያ ልጅ ያልተወሰነችም እንዴ? አይ ተወስናለች፣ ግን አሁን በጌታ ሙሉ አለባት፣ መጸለይ ያለባት፣ መትጋት አለባት። አንቺ እንዴት ነው? አይ አንዴ ጨርሻለሁ እሱ ማለት ነው። ከሶስት ወር በኋላ እናታቸው ጠርተውኝ ያየሁት ነገር ግን በጣም ያሳዝናል። ልጅቷ አብዳ በሰንሰለት ታስራ ተቀምጣለች። አንዳንድ ተራ ፍልስፍናዎች አጋንንት ጅታ ታስራለች። በገባት ቀላ ማለት አስሯል። እናትየው ወጣ ገባ ሲሉ በኢየሱስም እያሉ ገዱ ላይ መጥተው ከዛን ቀን ጀምሮ በህይወቴ ከፍልስፍና ይልቅ በቅንነት አባታችን ሆይ ብሎ ማደር ይሻላል። አሜን። በሰማይ የምትኖር በሰማይ የምትኖር የዕለት እንጀራችንን ዛሬ ስጠን ብሎ መኖር ይሻላል። በሚቀጥለው ዘመን ፍልስፍና ከእግዚአብሔር ቤት ይወጣል። ስጋ ለሚያሰኝ እግዚአብሔር መንፈስ ይወጣል። ጩናን ጊዜ አሜን በሉ። መጽሐፉ ይላል ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ ይላል። ምን ታመጣለህ? ሞኝ ነገር ተመረጠ። ሞኝ ሰው አይደለም የሚለው በነገራችን ላይ ሞኝ ነገርና ሞኝ ሰው ይለያያል። የዓለምን ሞኝ ሰዎች ሰበሰበ አይልም። እኛ ሞኝ አይደለም ሞኝ ነገር ይላል። ታውቃላችሁ የእግዚአብሔር አሰራር በጣም ለዓለም አለመቻለው እንደሆነ ታውቃላችሁ። እዚህ ግባ በማይባል ብንቀኝ ሲምፕል ተራ በሆነ ነገር ነው እግዚአብሔር ክብሩ የሚገልጠው። ለመቀበል የሚያስቸግር ሞኝ ነገር ሲምፕል ነገር የሆነ ሚዛን የማይደፋ በጣም ሲምፕል ነገር ባይታሰብ ግራ የሚያጋባ በፍጹም እግዚአብሔር ክብሩ መግለጽ ስለፈለገ እንደዚህ ያደረገ ብርቱን ነገር እንዲያሳፍር ይላል። በዚህ ዓለም ብርቱ የሚባለውን ነገር እንዲያሳፍር የዓለምን ደካማ ነገር መረጠ። ይቻላል ደካማ ነው ነው ብላ ሪጀክት የምታደርገው ስፍራ ማሰጠው ቦታ ማሰጠው ልኬት ውስጥ የማይገባ እዚህ ግባ የማይባል ዋጋ የሌለው እሱን መጣና መረጠው። ምክንያቱም ሲናገር እንደዚህ ይላል ስጋን የለበሰ ሁሉ በእግዚአብሔር ፊት ዝም እንዲል እንዳይመካ ይላል። በደንብ አሜን ብለዋል። እንዳይመካ ጸጥ እንዲል ዝም እንዲል። አንድ ዩኒቨርሲቲ ተማሪ አንድ ሰው ይመሰክርለታል። ዩኒቨርሲቲ ተማሪ ነውና ግራጁዌት ያደረገ ድረስ ዩኒቨርሲቲ ተማሪ ነው። የኔ ወንድም ይለዋል ኢየሱስ ያድናል። አንተ ዩኒቨርሲቲ ተማሪ ስማኝ እግዚአብሔር ቃል እንደሚናገር ብሎ ይነግረዋል። ስማ አንተ መጽሐፍ ነው ዝም ብሎ መጽሐፍ ነው። ከዚህ ያንተ ቃል ምን ይላል? ይሄን ተራራ ከዚህ ብታዘው እዛ ማዶ ተተከል ብትለው ይተከላል። እስቲ ይሄን ተራራ ከፊት ለፊት ያላችሁን ተራራ ንቀልና እዛ ማዶ ተከለዋል። ልክ ነው እኮ ይተከላል እና መጀመሪያ አንተ ውስጥ ያለው ተራራ ውደቅ በኢየሱስ ስም ጮኸው። የሚቀጥለው ዘመን ፈላስፋዎችን ቆጭ የሚያደርግ የእግዚአብሔር ክብር ይገለጣል። ጩኸን ጊዜ አሜን ኦ ሃሌሉያ። በተናቀችው በኢትዮጵያ ሰው ሪጀክት ባደረጋት በእኛ በእናንተ በወጣቶች እግዚአብሔር ዓለምን የሚገለብጥ ታላቅ ቅባትና መንፈስ ያስቀምጣል። ጩኸቱ አሜን በሉ አንድ ጊዜ ሃሌሉያ። እኔን አምናለሁ። ድሬዳዋ የተቀመጥኩትን እዚህ ያለውን የአጋንንት ስራ ለመገልበጥ ነው። ሰይጣን አይደላውም፣ አይመቸውም። ሊታይ የሚገባው ጌታ ከፍ ብሎ ብቻውን ይታያል። ጩኸቱ አንድ ጊዜ አሜን በሉ። ዛሬ ቤተክርስቲያን ያለምን ምናምንቴ መጽሐፍ ቅዱስ ምናምንቴ ብሎ የሚጠራው ልታሞቅ አይገባል። ዛሬ ቤተክርስቲያን ዓለም ያለውን ስርዓትና ሲስተም ወይም በዓለም ጠንካራ ነው የተባለውን ነገር ማምጣት የለባትም። ጠንካራውን እኮ ለማውረድ ብሎ ነው ምናምንቴውን ነገር የመረጠው። ምናምንቴውን ነገር የመረጠው በዚህ ነው። በጣም ይገርመኛል አንዳንድ ጊዜ ሳስብ ቤተክርስቲያን ወዴት እያደገች ያለችው ብሎ ነገር በጣም አሳሳቢ ነው። ስለዚህ ልናርግ የሚገባ በክብር የሞላ አምላክ እሱ በሚቀጥለው ዘመን ቤተክርስቲያንን በውበትና በጥንካሬ ያስኬዳታል። አንድ ጥቅስ ጠቅሼ ዛሬ ማታ ወደ ምንጸልየው ጸሎት እንገባለን። ትምህርቱን እንቀጥላለን። ስለ ክፉ ምኞት በዓለም ካለው ጥፋት አመልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ ዲቫይን ኔቸር ይላል። ከመለኮት ባህሪ ተካፋዮች እንድትሆኑ
መጽሐፍ ወረደ ከዓለም ካለው ጥፋት ምን ብላችሁ አምልጣችሁ እስቲ አምልጫለሁ ብለው አንድ ጊዜ ከዛ አምልጣ ከመጣ በኋላ ቀጥሎ ምንድነው የሚሆነው? ዋናው ትልቁ ነገር እዚህ ጋር ማስመለጥ ላይ ብቻ የሚያበቃ ነገር የለም። ማስመለጥ ላይ በቃ አመለጠ ላይ አይደለም የሚቆመው። ካመለጠ ቀጥሎ ደግሞ አለ እግዚአብሔር ቃል ሲናገር ከመለኮት ባህሪ ተካፋዮች እንድትሆኑ በተስፋ ቃል አሜን። በቃሉ ምክንያት የምትካፈሉት ባህሪ የምትወርሱት የምትመስሉት መልክ በሕይወታችሁ እናንተ የሚገባ ሌላ የመንፈስ ቅዱስ አገዛዝና አሰራር የቀባቱ ስራ ሃሌሉያ ቀንበር የሚሰበርበት የቀባቱ ስራ አሜን በለዋ። የመንፈስ ቅዱስ የሚባል አሰራር ዓለም የማታውቀው መንፈስ ዓለም ልትቀበለው የማትችለው መንፈስ ሃሌሉያ እስቲ አሜን። ሌላ መለኮታዊ ባህሪ ወይም ደግሞ በመለኮት ዘንድ ያለ ከላይ የሆነ ከእግዚአብሔር ዘንድ የሆነ ለቤተ ክርስቲያን ለቅዱሳን ለሕይወታቸው በውስጣቸው ሊጠቅማቸው የሚገባ የሕይወት መልክና የሕይወት ስርዓት እሱ ልትካፈሉ ነው። ማምለጥ ላይ አይደለም የሚያልፈው። ከማምለጥ ቀጥሎ መግባት አሜን። ትወጣለህ፣ ትገባለህ። እግዚአብሔር ከዛኛ ያስወጣህና ወደ ራሱ ነገር ደግሞ ያደርጋል፣ ያስገባሃል። እስቲ በሉ አሜን። ትወጫለሽ፣ ትገቢያለሽ። እስቲ አሜን። በሚቀጥለው ጊዜ በሕይወታችሁ የሚሆነው ነገር ይሄ ነው። የሆነ የምትካፈሉት ነገር አለ በእናንተ ውስጥ የሚገባ በውስጣችሁ የሚያድር በሕይወት ዘመናችሁ ሁሉ አይታችሁ የማታውቁት እንግዳ ልምምድ ከላይ የሆነ እግዚአብሔር ለእናንተ ያየላችሁ የሚያሻግራችሁ የሚመራችሁ የሚያስኬዳችሁ ከፊታችሁ ያለውን ነገር ቆርጣችሁ ልታልፉ የሚያደርጋችሁ እግዚአብሔር የተመለከተላችሁ ክብራት አለ። ክብር ለእግዚአብሔር እንሰጣለን። አንድ ጊዜ በጣም ብዙ ነገር ነው፣ ግን ላውራበት ሰዓት አይበቃኝም። ሰዓት ላይ በቃኝ ይችላል። ስለዚህ የማወራላችሁ አንድ ነገር ብቻ ነው። እኔ በአጋንንት ስርዓት ውስጥ የነበርኩ ሴት ነኝ። በተጨማሪ ደግሞ በአይን በሽታ በጣም ስሰቃይ ያልሄድኩበት ሐኪም ቤት የለም፣ ያልሄድኩበት ቦታ የለም። ስሰቃይ ነበር። ነገር ግን እግዚአብሔር ሁሉን የሚችለው አምላክ የሄድኩበት ሁሉ ግን ዶክተሮች ሁሉ ግን እስኪገባቸው ድረስ መነጽር ያዝልኛል፣ ግማሹ መነጽር ያዝልኛል፣ ግማሹ ኦፕሬሽን መደረግ አለብሽ ይለኛል። የታዘዘልኝ መነጽር ቀኑ ሁሉ ጊዜ ያደርገዋል። እንቅልፍ ነው የሚገላግልሽ ነበር የተባልኩት። ነገር ግን መነጽሩንም እያደረኩኝ ፈውሴ ትምህርቴን መማር አልቻልኩም። ዲፕሎማ ማር ነበረ። ያው አብረውኝ ያሉት ሰዎች ምናልባት ልታውቁ ይችላላችሁ። ዛሬ ካነበብኩኝ ነገ ይታሸጋል አይኔ። ከዛ በኋላ ቀጣዩን ማጥናት አልችልም። ሁለቱም አንዱ ሲታሸግ አንደኛው በጣም እያበጠ እየቀላ እንባዬ እያፈሰሰ፣ ስለዚህ ማንበብ አልችልም። ለአንድ ቀን እንኳን አይናችሁን ታማችሁ አይታችሁት ሊሆን ይችላል። በጣም ተሰቃየሁ። ማጥናት አልቻልኩም። ትምህርቴን መጨረስ አልቻልኩም። ግን በዛ ውስጥ እግዚአብሔር ሰው ፓስተር ኃይሉ እንዲሁም ሌሎች አገልጋዮች በጣም ዋጋ ከፍለው ሲጸልዩልኝ ነበር። ዋጋ ከፍለው ደከመኝ ሰለቸኝ ሳይሉ በጣም ሲጸልዩልኝ ነበር። ከአጋንንት ስራት ነፃ ወጣሁ። አይኔንም ተፈወስኩ። እግዚአብሔር ይባረክ። ማየት አልችልም፣ ደብተር ማየት አልችልም፣ ማጥናት አልችልም። ሲሄድ አቧራ ከነካኝ እንኳን ነገ ይታሸጋል አይኔ። ማልቀስ አልችልም። የሆነ ነገር አሳዝኖኝ ካለቀስኩኝ ነገ ይታሸጋል። ስለዚህ ተሰቃየሁ። ትምህርቴን ከአቅሜ በላይ ሆነ። ስለዚህ ሲጸልዩልኝ ፓስተር ኃይሉ እግዚአብሔር ይባርከው፣ አገልጋዮች እግዚአብሔር ይባርካችሁ፣ ሲጸልዩልኝ ተፈወስኩኝ። ይኸው ዲፕሎማዬን ጨርሼ ዲግሪዬን በነፃነት እንቅልፌ ካልመጣ በስተቀር ለሊት ሁሉ አንዱች ማጥናት ይችላል። እንደፈለግ ዘና ብዬ እንቅልፌ ካልመጣ አንግቼ በፀሐይ ውስጥ ቆሜ ማንበብ እችላለሁ። ኢየሱስ እግዚአብሔር ታላቅ
ኢየሱስ ይባረክ። አሜን። በእውነት ኢየሱስ ይባረክ። አሜን። እኔ እግዚአብሔር ከብዙ ነገር ውስጥ ነው ያወጣኝ። እኔን የምታውቁኝ የላችሁ ህይወቴን ጭፈራ ቤት ነው በቃ ያሳለፍኩት። ግን እግዚአብሔር አብዝቶ ይባርክ። አሜን። በሁሉ ነገር በሐሳብም በሁሉ ነገር የደገፈኝ እግዚአብሔር ከዚህ በላይ ያብዛ። አሜን። ያብዛ። አሜን። እኔ ልጄን እንኳን አላውቃትም ማለት ጭፈራ ቤት ሴት ጌታን ስቀበል ነው ልጅ እንዳለኝ እንኳን ያወቅሁት እና ኢየሱስ ይባረክ። እኔ በቃ ኢየሱስም እኔ ቤት ወንድሜ ምን አለ ጌታን ከተቀበልኩ በኋላ ጻድቃኔ ማርያም ልውሰድሽ አለኝ። ትናንት መቼ ቀን እዚህ አምልኬ ነበር እንዴ ጻድቃኔ ማርያም ለምንድን ነው የምትወስደኝ ስለ አይ ጭፈራ ቤት ምን ቀረች ትካሉ አበደች መሰለኝ አለ። አረኛ ያላበርኩ ኢየሱስ ጌታ ነው። ፓስተር በጣም እግዚአብሔር ይባርክ። ስመጣ ታውቃለህ አብጄ ነበር የመጣው ጓደኞቼ መተት አድርገውብኝ በቃ ራሴን እሷ ነች ይዛኝ የመጣችው ራሴን ጥዬ ማለት ነው። አዎ ጸለይክልኝ። እኔ በቃ ላይፌን ያሳለፍኩት አውሊያ ቤት ትፈወሻለሽ ሲሉኝ 100 200 በዛ ላይ ምግብ አይሰጡ ጫቱን በሚያምሉ በጣም ስንረቅን በጨለማ ውስጥ መጠራራት ነው። ከዛ ወጣኝ ጌታ አላለቅስም እረግጠዋለሁ። ስሜ አለም ኃይሉ እባላለሁ። አሜን። ለረጅም ጊዜ ጌታን ከተቀበልኩ ምን ነው አልተሰማችሁ? ቸርች ስመላለስ ቸርች አምልኮ ኖሮ እልል ብዬ እንኳን በተመለስኩ ጊዜ እቤቴ ስገባ ሌሊት ላይ ደም እዚህ ጋር እንደ ደም ይተናነቀኛል። እልል ብዬ ቸርች ከገባው በኋላ ማለት ነው። እንደገና ደግሞ ተኝቼ ህልም ካየው ጥሩ ህልም አለ። ገደል ስገባ፣ ሽንት ቤት ውስጥ ስገባ፣ ስወድቅ፣ ስሰባበር ብዙ በቃ ሌሊት ተኝቼ ተጽዕኖ ነበረ። ወደዚህ ቸርች አለም የምትባል ጎረቤት አለች፣ እህቴ አለች። ወደ ፓስተር ወደ እግዚአብሔር ባሪያ ይዛኝ መጣች። ተጸለየልኝ። ያው መናፍስቱ ከላይ ላይ ወደቀ። ዛሬ ግን እግዚአብሔር ይመስገን ጤንነቴ ብሮት ብነሳ የሚያመኝ ነገር የለም፣ የሚቆረቁረኝ ነገር የለም። ታውኝ አላችሁ አይደለም? የዛ ጊዜ ግን ጥላሸት ያልብሰኝ ደመና ያልብሰኝ የሚታወቅ ነገር የለም። መልኬም አልነበረም። ይሄን የእግዚአብሔር ባሪያ እግዚአብሔር ወደ እሱ እንድመጣ አዘዘ። እግዚአብሔር የተመሰገነ ይሁን። ተፈወሱ። በጣም ነው በጣም አንተን ለማጥፋት ያልተሞከረ ሙከራ የለም። በተለያዩ ነገሮች ህይወትን ነገርን ለማጥፋት አንተን ለማንከራተት በቃ ጎላ እንድትገኝ በብዙ ችግር ውስጥ እንድትገባ እንድታልፍ የተለያዩ መሰናክሎች ከፊት ለፊት የማይጠፉብህ ተግዳሮቶች የማይጠፉብህ አንዱ ስታስተካክለው እዚህ ጋር ከእንደገና አንዱ ስታስተካክለው እዚህ ጋር ምንድነው እስክትል ድረስ እግዚአብሔር አያየኝም እስክትል ድረስ አይደለም። ማቲያ ካቶናማስ ሰበርኩኝ ዛሬ ሰበርኩ ዛሬ አሁን ሰበር በኢየሱስ የጌታ እሳት በዚህ ሰው ላይ ይለፋል። የእግዚአብሔር እሳት በኢየሱስ ስም ይለፋል። በስደት ሌላ ሀገር ውስጥ ይፈልጋል። አሁን ነገር በስደት ልትሰደድ ዞን ላይ ገና ተከራተ ባለበት በጣም ሁሉም የመናፍስት አሰራር አሁን ለመጨረሻ ይፈርሳል። ምክራቸው ይፈርሳል። ልቀቀው በኢየሱስ ማዛብ
የነቢያት መንፈስ ነው ዛሬ ማታ ያገለግላችሁ። ኢየሱስ ያድናል። ወረብ ሰማይ አንድ ሀገር ውስጥ ከዚህ በፊት ያንተን ነፍስ የሚፈልግ ሰው ነበር። ያ ሰው ነፍስን ይፈልጋት ነው። በሞት ነው የሚፈልጋት። በሞት አንተን በአካል ማግኘት ስላልቻለ መግደል ስላልቻለ ለመናፍስት ዓለም አሳልፎ ሰጠ። ለመናፍስት ዓለም የሰጠ በከባድ መስዋዕትነት ግብር ገብሮ ዘመኑ ሁሉ ተግዳሮት የበዛበት ቻሌንጅ። ሰው ዝም ብሎ መጥቶ እንዲጣላ ሰው ዝም ብሎ ይጣላል አይደል? ዝም ብሎ ነገር ይፈልጋል። ሰው ዝም ብሎ እንዲጣላ ነገር ውስጥ እንድትገባ ችግር ውስጥ እንድትገባ ገንዘብ እንዳይበረከትልን ቤት ሰላም እንዳይኖር ስራ ቦታ ችግር እንዲሆን ያለ ነገር እንዳይረጋ ያላሰራው ነገር የለም ባንተ ሕይወት ውስጥ። ዛሬ ማታ ያንተ የሙላት ማታ ማንም አይዝም ማንም መንፈስ ቅዱስ ለኛ አይምሮን እንኳን ይሰጣል። አንዳንድ ጊዜ አይምሮ ያስቀመጠው ነገር ሁሉ እንዲጠፋ የቱ ጋር አይደለም ነው አይምሮ ሁሉ ይሰርቋል። ከዚህ በኋላ አይምሮ የሚባል ነገር ማንም አይሰርቅም። ራሳቸውን የሚያጠፋ የእግዚአብሔር ተቀበላችሁ። ቤት የምስራች ቤት ይሆናል። የእልልታ የዝማሬ የደስ አይቶልና ለከፍታ የመረጠን ጌታ አይቶልና ከፍታ አይቶልና ከፍታ የመረጠን ጌታ አይቶልና ለከፍታ አይቶልና ከፍታ የመረጠን ጌታ አይቶልና ከፍታ አይቶልና ከፍታ የመረጠን ጌታ የመስኪኑ እንደ ፈሰሰ መች ቀረ ታዲያ ይኸው ታበሰ ዛሬስ ተሰማ እንግዳ ከጨቆኖቹ ከነሱ መንደር እልልታ ወጣ ዜማ ፈለቀ አስጨናቂያችን